እንዲህ ባለቤት አገባን ቀለበት ምናምን ለዛ ይሆናል ማለት ነው። በስነ ስርዓት ወሪሽ ምትወሪው ነገር ገና የገባንበትም እዚህ ጋር ግን ማለት ነው ሳቄ ነው የመጣው ማለት ነበር። አይ ብሩኬ ማለት ነበር አለ ደግሞ ከልቡ እንዳልሆነ ማለት ነው ያስታወቅበታል። ደግሞ አንገት ላይ ያለው ሀብል በጣም ነው የሚያምር፣ በጣም ማለት ነው። ወርቅ በቀደም ሀይሚ እያሰረችለት ወርቅ ነው አይደለም መሆን አለበት። በጣም ነው የሚያምረው፣ ልዩ የሆነ ወርቅ ነው እውነት። ከጥቁሩ ቲሸርት ጋር ደግሞ እንዴት እንዳማረበት ማለት ነበራል። እኔ እኮ እግዚአብሔር ሀይሚና ብሩኬ እኮ ጭቅጭቃቸው ራሱ ንዝንዛቸው ራሱ ደስ ነው የሚለው። የሆነ ሲጨቃጨቁ ራሱ ያምራሉ። በቃ ሲጣሉ ሲነታረኩ ራሱ ያምራሉ። እግዚአብሔርን በስማም። ይህ ፋሲል ተብዬው ደግሞ ማለት ነው ይበቃል። ከዚህ በኋላ ለመውጣት ሞክር። የምታስፈልግ አይመስለኝም። የፈለገ ፕራንክም ቢሆን ከዚህ በላይ ይሄ ሰውዬ መቀጠል የለበትም ባይ ነኝ። ሰላም ሰላም፣ እንዴት ናችሁልኝ? ውድና የተከበራችሁ የእኔ ቤተሰቦች ቃልዬ ነኝ ከቃልዬ ዩቲዩብ። ደህና ናችሁ ወይ? እንግዲህ ተመልሼ መጥቻለሁ። ማነው እንደኔ ፕራንክ ይቀየር የሚል? በነገራችን ላይ ይህን ሀሳብ ያመጣሁት ከኮሜንታተሮች ነው። በጣም ብዙ ኮሜንታተሮች ሀይሚ ፕራንክ ቀይሪ እያሉ ይገኛሉ። በነገራችን ላይ ይህ ሀሳብ እኔም ውስጥ ነበርና ምክንያቱም በእንደዚህ አይነት ሀይሚ ብሩኬ ሀይሚን ከሌላ ወንድ ጋር ሲያያት እጅግ በጣም ስሜታዊ ነው የሚሆነው። በጣም ነው የሚናደደው። በጣም ነው የሚከፋው። በጣም ነው የሚሰበረው እና ብዙ ጊዜ ሲሰበር እያየነው ነው። በተለይ ዛሬና ትላንት በጣም እኔ እንጃ ብቻ ግን ወይኔ በነገርኩት ምን ነው አሁን በአሁን ሰዓት ላይ በዚች ሰዓት አጠገቡ በሆንኩ ወይም ደግሞ አንድ አካባቢ በሆንን ብዬ የተመኘሁበት ቀን ነው። ምክንያቱም እንደዛ ጭንቅ ጥብብ ሲል በነገራችን ላይ እሱ ብቻ አይደለም እሷም በጣም እየተጨነቀች ነበረ። እንዳትነግረው እንደው ስራው ይበላሽባታል እንጂ ብትነግረው ደስተኛ ነበረች። በጣም በቃ እንትን እያለች ነበረች። ወይኔ እኔ የሆነ ሁለት ወፎች ታውቃላችሁ፣ የኔ ማር ደግሞ ማለት ነው ሀይሚዬ ይህ ልጅ ተናዷል፣ ተበሳይቷል። ሀቅም አለው እውነትም አለው ብሩኬ ማለት ነው። ወንድም ነው። ወንድም እንደመሆኑ መጠን የሚወዳትን የሚያፈቅራትን ሴት ሌላ ሰው እንደዛ ሲያረግ ወይም ደግሞ ስለሷ የሆነ ነገር ሲል ሲሰማ በጣም ያሟል፣ ይከብዳልና ይሄን ልል የፈለኩበት ምክንያት መጨረሻ አካባቢ ሀይሚዬ መረጋጋት አልቻልሽም፣ መረጋጋት አለብሽ። ለምን ፕራንክ እያደረግሽው ያለሽው አንቺ ነሽ። እሱ ደግሞ ፕራንክ ተደራጊ ነው። በዛ ላይ ይወድሻል፣ ያፈቅረሻል። እዚህ ጋር እየተወራ ያለው ስለ አንድ ስለሚወዳት ስለሚያፈቅራት የወደፊት የኔ ስለሚላት ሴት ነው። አንድ ወንድ መጥቶ ቀለበት አድርጊ ወይም ደግሞ ከኔ ጋር ኑሪ፣ በግድ ከኔ ጋር ካርኖርሽ ቀለበት አድርጌልሻለሁ እያለ ያለው በጣም ከሚወዳት ከሚያፈቅራት ሴት ነውና ሌላ ወንድ ቢሆን ምን ሊፈጠር እንደሚችል እንደው መገመት በጣም ቀላል ነው። እግዚአብሔርን ወይ ይደባደባሉ፣ በቃ ወይ ይፈነካከታል፣ በቃ እየያዛል። እንደውም ትናንትና ዝም ብሎታል ብሩኬ፣ ከትላንት ወዲያም ዝም ብሎታል። እንደውም ለሱ ነበር ሲያግዝ የነበረው። ዛሬ ግን በጣም ትዕግስቱን ተፈታተነው። ሀይሚን ሊያስገድድ ፈለገ፣ በጉልበቱ ሊመካ ፈለገ፣ ወንድነቱን ሊጠቀም ፈለገ ሀይሚ ላይ። ብሩኬ ደግሞ አልቻለም፣ ሊችልም አይችልም። ስለዚህ ዛሬ በጣም ተቆጣ። በቃ ሊፈነክተው ሁሉ ደስ ይለኝ ነበር። እግዚአብሔርን አናቱን ቢልለት በሆነ ነገር ደስ ይለኝ ነበር።
እውነት በጣም አነጋገሩ ምናምን ዛሬ ከስርዓት በጣም የወጣ ነው። እኔ እንደውም ትላንት ከትላንት ወዲያ እነሱ ስራ እየሰሩ ስለሆነ ይሄ ልጅ አዘቅዝቁት ብዬ ነበረ። በጣም በተደጋጋሚ ሲዘቀዝቁት አይቼ ማለት ነው። ሀይሚን የሆነ ነገር ተሳደበ ምናምን ብለው ጭራሽ ዛሬ ምን አለ? ከህይወት ይውጣልኝ፣ ከህይወታችን ወጣ። በስመ አብ። እዛ ላይማ እንዴት ሰውነቴን ዝርዝርዝር ድንዝዝዝ እንዳለኝ ማለት ነው። እና ይህ ሰውዬ ከዚህ በኋላ ባይመጣ ደስ ይለኛል። ሁለተኛ ነገር ደግሞ ሀይሚዬ ፕራንክ ቀይሪ፣ በቃ ከወንድ ጋር ሆነሽ አትምጪ ማለት እንደ ሀሳብ ነው። እኔ ይህንን ያቀረብኩት ብዙ ኮሜንታተሮችም ሀሳብ ይሄን ያቀርበዋል። እስኪ በሌላ ደግሞ ነው፣ ምክንያቱም ብሩኬ በጣም ይወዳታል ያፈቅራታል፣ እና ከሌላ ወንድ ጋር ሌላ ታሪክ ሲወራ እሱ እየተጎዳ ነው ያለው፣ ስሜቱ እየተጎዳ ነው ያለው እና የሆነ ቀን ደግሞ ምርር አድርገው ወደ ሌላ ታሪክ ወደ ሌላ ህይወት ውስጥ እንዳይገቡብን እነዚህ ሁለት አስፎሮች ማለት ነው፣ እነዚህ ሁለት ወፎች እና የተለያየ ነገር አለ። ያው በዛ ሌላ አይዲያ ፈጥሮ ማለት ይህ ከፍቅር ውጭ ሀይሚዬ ከሌላ በቃ ከወንድ ጋር ምናምን ሌላ ፍቅረኛ ላይ ሌላ ወንድ አለኝ ሳይሆን ሌላ ብትደራረጉ ደስ ይለናል። ከዚህ አይዲያ ብትውጭ ለምን አንቺም እንዳትጎጅብን እሱም እንዳይጎዳብን። እኛ የሁለታችሁን አንድነት የሁለታችሁን ፍቅር ነው የምንፈልገው በመካከላችሁ ሲጀመር ማለት ነው። ይሄ ሶስተኛ ሰው በእናንተ መካከል ባይገባ ደስተኛ ነኝ እኔ ምክንያቱም አላርል የሰው ልጅ ደግሞ እናንተ እንደ ማንኛውም ኖርማል ዩቱበሮች አይደላችሁም። ታውቃላችሁ፣ ለእናንተ ሰው ተገዝቷል አይደለ? እናንተን ለመለየት ብዙ ሴራ ተሸርቧል አይደለ? ዛሬ የሰው ልጅ ገንዘብ የማይለውጠው ገንዘብ የማይገዛው የለም። አሁንም ቢሆን በገንዘብ ተገዝተው እናንተን ለማለያየት አንቺ ለፕራንክ ብለሽ እንኳን የምታመጫቸው ሰዎች የእውነት አድርገው እናንተን ለመለያየት እንደማይመለሱ ነው እኔ የተረዳሁትና የተማርኩት ነገር። ለምን በቀደም ሲያወራ ብሩኬ ሰው ተገዝቷል አይደል እኔና አንቺን ለማለያየት ብሏልና እዚህ ርቀት ድረስ የሚሄዱ ናቸው እናንተን ለማለያየትና ምቀኛ ብዙ ምቀኛ አለ እና የምታምኑትን ሰው የምታስገቡትን ሰው ወቁ። እናንተ ሁለታችሁም የዋህ ናችሁ። በነገራችን ላይ ሀይሚም ሆነች ብሩኬ የሆነ ልጅነት ነገር አላችሁ ገና። በጣም ሰውን የማመን ነገር አለባችሁ። ቶሎ ነው ሰው የምታምኑትና ሰውን አትመኑ። ተረዳኝ ትላለች ሀይሚዬ፣ ተረዳኝ ትላንትና፣ ተረዳኝ ትላንትና፣ ዛሬም ደግሞ ተረዳኝ ብላለችና ብትረዳት መልካም ነው ባይነኝ። አንዳንድ ጊዜ ያው ቪዲዮ እንደነገርኳችሁ በጣም ብዙ ትምህርት አዘል ነው። በደንብ ካጠና ነው በደንብ ካየ ነው ብዙ አስተማሪ ነገሮች አሉት እና ብሩኬ ደግሞ ቅድም ላትሽ መድመድ ብዬ ነበርና እኔ በክፋት ወይ በሌላ ነገር ላትሽ መድመድ ማለት ጠንካራ ሆነ ማለት ነው። አትድከም። ምክንያቱም እሱ ሲጎዳና ሲያዝን አይቸው ነው እንደዛ ያልኩትና እኔ ይልም ማለት የፈለኩት ጠንካራ ሁን ለማለት ነው። እግዚአብሔር ሰላማችሁን ይመልስላችሁ። በጣም ነው የምንወዳችሁ። የእናንተን ክፉ አንፈልግም። ዛሬ ደግሞ እንድታምነኝ እፈልጋለሁ ብላለች። በነገራችን ላይ ያምንሻል። አንቺም ያው አያምንሽም ማለት አይቻልም፣ ግን ደግሞ ካፍሽ አውጥተሽ እንደዛ ስላልሽው ወንድ ልጅ ነውና ከባድ ነው ሙሉ ለሙሉ